ነው አባልነታችን። አንድ ቸርች ነው አባልነታችን። አንድ ለአንድ አጠገብ ለአጠገብ ነው የምንቀመጠው። በጣም ባይዘው ማስተዋል እኔ አሮን ነው እኔ በጣም እስኪገርመኝ ድረስ ባህሪዋ ሺዝ በጣም የዋህ በጣም ምስኪን ጌታን ነው ማለት ሄዲ ይኸው የሚያይ መድኃኔዓለም ነው ከዋሻው በጣም ምስኪን በጣም ዲሲፕሊንድ በጣም ክርስትናው ላይ ሲሪየስ አሁን እንደ በኢየሱስ ቸርች አትቀርም ጸሎት ላይ የበረታች ለእግዚአብሔር ቃል ያላት ጉጉት ቃሉን ለመስማት ያላት ፍላጎት ማስተዋል እኔ በጣም ሁሌ ነው በሷ መገረመው በሷ ላይ ባለው የእግዚአብሔር ጸጋ በጣም ነው መደነቀው እና አዘ ክርስቲያን በጣም እህቴ ነች በጣም ነው መወዳት በጣም ነው ማከብራት በጣም ነው በሷ ጸጋ መማረከው እና አንድ ቸርች ነው አባልነታችን ቸርች እንገናኛለን ከዛ ውጪ ምንም በጌታ እህቴ ነች ሌላ ለምድሪቷ አትጸልዩም የአዳር ጸሎት ምናምን የለም አምለ በጸሎት ሱዳን ያ በእኛ ቤተክርስቲያን የአዳር ጸሎት በየወሩ አንድ ለአንድ የለም ጸሎት ቆይ ልንገራ አሁን እኛ ቤተክርስቲያን ያለው ልንገር ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ይባላል ለዘላለም የክርስቶስ መገለጥ ለምን ጥያቄ እንደጠየቀ አንተ እግዚአብሔር ይገስጽ እኛ ቸርች አዳር ጸሎት አለ አዳር ጸሎት በህብረት ነው የምንጸልየው አባላት ሁሉ ይመጣሉ በጣም ብዙ ሰዎች ይመጣሉ ለምድሪቱ እንጸልያለን ለቤተክርስቲያን እንጸልያለን ለአገልጋዮች እንጸልያለን ስለ ሰላም እንጸልያለን በግል ጉዳይ እንጸልያለን የሚያስፈልጉ ርዕሶች ላይ ሁሉ መንፈስ ቅዱስ ባቀበለን ላይ ጌታ መንፈስ ቅዱስ በነገራት በቤተክርስቲያኒቱ የጸሎት ቡድኖች አባላት ሊጸሉ የተዘጋጁ ሰዎች ላይ መንፈስ ቅዱስ በጠቆመው ርዕስ ላይ ሁሉ እንጸልያለን ማክሰኞና ሐሙስ ማለዳ ጸሎት አለኛ ቸርች ሰኞ መደበኛ ፕሮግራም አለ 10 ሰዓት ተኩል ሮብ የዕብራውያን ተከታታይ ትምህርት አለ ከ10 ሰዓት ተኩል ጀምሮ እሁድ መደበኛ ፕሮግራም አለ ከጠዋት 3 ሰዓት ተኩል ጀምሮ ቀዳሚ ወጣቶች ፕሮግራም አለ ባይዘው በእነዚህ ሁሉ ቸርች አለ ሆኔ ጌታ ይባርከኝ ሳምንቱን ሙሉ ማለት ነው ሳምንቱን ሙሉ በለው ከሰኞ እስከ ሰኞ ቸርች ነኝ እኔ ባይዘው አለው ጌታ ይባረክ እሷም አለች እሷ ላይ እኮ ነው ያለው ፎከስ እኮ አንተም አለ አሁን እሷ ላይ እሷም አለች የቤተክርስቲያኒቱ አካል ነች አለች ኦኬ ስለዚህ ሌላ በጌታ እህትናት እንጂ ሌላ ነገር የለም ነው የምትለው ለአድማጭ ተመልካች ግልጽ አድርገው አይ ቲንክ አድበስ ነው ገብቷቸዋል ኧረ ጌታ ምስክር ኢየሱስ ምስክሬ በጣም ነው የምወዳት ማከብራት በጌታ እህቴ ነች በጣም የምወዳት በጣም ሪስፔክት ማረጋት እጅግ የተወደደች በጌታ እህቴ ነች ማስቲ በጣም ነው የምወዳት የኔ ቤት ሰዎች አንድ አቋም አለንና ለአጭሩ ጥያቄ ረጅም ትንታኔ ከተሰጠ አንዳች ሊደበቅ የተፈለገ ነገር አለ ይላሉና እንደዛ እግዚአብሔር ምስክሬ አልኩ እኮ እግዚአብሔር ምስክሬ ኦኬ ወንድም ዮኒ ማኛ ቶፒክ ሁሉ መስማት የሚፈልገው ላይቭ ስገባ መችለት ነው ጠቅላላ ኮሜንት ሁሉ ስለ ዮኒ የሆነ ነገር በለ ስለ ዮኒ ስለ ነበር አንዳንዱ ሐዋርያው ዮኒ ይሉታል አንዳንዱ ወንድም ዮኒ ብሎታል ኦኬ ካንተ ጋር የተያዘውን ጥያቄ ልጠይቅ ባልሳሳት ከ3 ወር ነው ከ4 ወር በፊት ለመገዳደል የምትፈላለጉ ወንድማማቾች ነበራችሁና እኔ የፖለቲካው ጉዳይ ቢዚ አድርጎኝ ስመጣ ስትጸልይለት አየሁኝ አሁን አንዳንዶች ይሄ ጥምረት ቸርች ፕላንት እስከማድረግ ሊደርስ ይችላል የራሳቸው ሚኒስትሪ ሊያቋቁሙ ይችላሉ እስከዛ ሊዘልቁ ይችላሉ የሚሉ አሉ አንዳንዶች ደግሞ የእንትናታ የወረት ጉዳይ ናት አሁን ትቋጫለች ተመልሰው ባክቱ ኖርማል ሊሄዱ ይችላሉ ይላሉና በሁለታችሁ መሃል ያለው መንፈሳዊ ቁርኝነት እንዴት ነው እስከምን ድረስ ነው ቴንክ ዩ በጣም ሚውት አርጋ እንደ ይሁን ቴዲ ሶሪ ጌታ ይባርክ ምንድነው ዮናስ ሙሉነ እኔ እዚህ ፕላትፎርም ላይ ልማቁ በአካል አይቼው አላውቅም አግኝቼው አላውቅም ኢትዮጵያ በመጣ ሰዓትም አልተገናኘንም የሆነ ወቅት ላይ ተመሳሳይ የፖለቲካ ስታንድ ነበረን ከዛ በኋላ እኔ በዛ ስታንድ ቀጠልኩ እሱ በተለያየ ምክንያት የፖለቲካ ስታንዱን ቀይሮ ነበር ምናምን መሀል ላይ በብዙ ርዕስ ተቃርኖኛ ቃል እኔ መልስ ሰጥቼው ቪዲዮ ሰርቼ አላውቅም ባይዘው
እኔ እግዚአብሔር ይመስገን ቴዲ ለሰው ፎቶ አድርጌ አድርሱለት ምናምን ብዬ እንደዚህ አይነት ነገር አድርጌ አላውቅም። ምክንያቱም ትልቅ ሰው ነው፣ ሚዲያ ላይ ቴሌቪዥን ላይ አገሊቱ ሚኒስትሪ ሚዲያ ላይ የሰራ ሰው ስለሆንኩ ፕሮፌሽንም አይፈቅድልም። ለዛ ነው አንዳንድ ሰዎች እንደ ቲክቶከር ስለሚያስቡ ይህንን ቪዲዮ ለእንዳልክ አድርሱ ቶሎ መልስ ይስጥ ምናምን ይላሉ። መቼም ነው ማልሰጠው በምንም ጉዳይ። ከዚህ በኋላ ቢሰራ ራሱ መልስም ኮሜንትም ነው ማላደርገው። ሄጄ የሰሩት ቪዲዮ ላይ I will never do like this እንደዚህ አይነት ነገር እና በዛ መሀል ተራራቀን። ከዛ በዛ ጋፕ ላይ እኔ ጌታን ተቀበልኩ። ጌታን አገኘው። ጌታ ኢየሱስ ክርስቶስን አገኘው። ከዛ አንድ ማስታውሰው ጴንጤ ሆኜም አንድ ቪዲዮ ሰርቶብኛል ዮኒዬ። እኔ አንድ አጥቢያ ገጠርኛ ጋር በጣም ድንጋይ ሲወረውርበት የነበረበት አንድ ቸርች ነበር፣ አማኑኤል ቸርች የሚባል። እኔ አልወድም ጴንጤ ነገር ያለው ቅድም እና ኤፍሬም አለሙ መዝሙር ድግስ አዘጋጅቶ እኛ ጋር እዛው ምዕራብ አባያ የሚባል እዛ ቸርች ላይ በጣም ድንጋይ ወርውሬ እሳት ሁላ ወርውሬ ያውቃለሁ። ጴንጤ ከመጥላቴ የተነሳ ማለት ነው። በጣም ለጴንጤ ካለኝ ጥላቻ እና ልክ ጌታን ተቀብዬ በ3ኛ ወር በ4ኛ ወር ማዘርጋ ሄድኩኝ ቤተሰብ ጋር እና በሄድኩበት ፓስተሩ በጣም አውቀዋለሁ፣ እዛ በጣም የተወደደ ነው እና ለምንድን ነው ይህን ጉባኤ ይቅርታ ማልጠይቀው ብዬ ቸርች አማኑኤል ቸርች ሄድኩ። ድንጋይ ወረወርኩበት ቸርች እዛ ገጠር ሄጄ መድረክ ላይ ቆሜ ይቅርታ እዚህ ቸርች እንዲያደርግ ያለው ባልኩበት ቅጽበት እንዳልክ ስብከት ጀመረ ተብሎ የሆነ ሰዓት በጣም ተወርቷል። ጴንጤ በሆንኩ በላ በ2ኛ ወር ከዛ በኋላ ፓስተር ሆነ ቸኮለ፣ እንደውም ፓስተር ኢንዶሚን ምናምን ብለውኛል፣ ብዙ ነገር ብለውኛል። አይ ዶንት ሪሊ ኬር መልስ ሰጥቻቸው አላውቅም። በዚህ ጉዳይም ብዙ አላብራራውም፣ መልስ አልሰጠም። የኔ ችግር ያለው እና በዛ ቪዲዮ ላይ ቪዲዮ ሰርቶብኛል። እንደዛ አይነት አይ ቲንክ ቪው ያለው አይመስለኝም ዮናስ ሙሉነህ ወደ 1.5 ሚሊዮን ሰው ነው ያየው ሳምንት ባልሞላ ጊዜ ውስጥ እሱ እኔን በሰደበው ቪዲዮ ላይ ማለት ነው። እና ያ ቪዲዮ ቫይራል ወጣ። ባይዞ እዚህ ቲክቶክ ላይ እኔን ፎቶ የኔን ቪዲዮ አድርገው የሰሩ ሰዎች የሚያገኙት ላይክ መቼም አግኝተው አይተውት አያውቁም። በጣም የሚገርም ቴዲ ያስተዋልኩት ነገር የኔን ፎቶ የኔን ስም ሜንሽን አድርጎ ቪዲዮ የሰራ ሰው አይቶ የማያውቀው ላይክ ነው የሚያገኘው። ባይዞ አይቶ የማያውቀው ምክንያቱም ምን ያህል ነገር የሚገንብኝ ሰው እንደሆንኩ ነው ፋይናል ይገባ። የራሴን እያከበርኩ አይደለም። እና ብዙ ቪዲዮዎችን ቼክ አድርጋቸው። ብዙ ሰዎች አካውንታቸውን ግባና ቼክ አድርግ። እኔ ላይ ቪዲዮ የሰሩትና ሌላ ቪዲዮዎቻቸውን ቼክ አድርግ። እኔ ላይ የሰሩት ነው ቫይራል የሚወጣው። ምን ማለት ነው? ሰው ሁሉ ማየት ይፈልጋል ማለት ኤኒሃው ኢትስ ኦኬ። ከዛ በኋላ ዮኒ እንደዛ ካረገ በኋላ በተለያዩ ፖለቲካ ኢሹዎች ላይ ምናምን አነሳ። ፋይናሊ ድንገት ዮኒን ኢየሱስ እያለ አገኘሁት ማለት ነው። ገረመኝ፣ ደነገጥኩ ማለት ነው። ከዛ እየሰበከ ሪኩዌስት ላኩለት የጴንጤ የተወደዱ አገልጋዮችን ገስት አስገብቶ ኤርሚን፣ ኤፍዬ፣ ብሩኬ ምናምን የተባሉ የተወደዱ ወንድሞች አሉ እነ ሜሎስ አስገብቶ ሲያወራ ሪኩዌስት ላኩ አላልተቀበለኝም። ከዛ ልክ እሱ ላይቭ ካለቀ በኋላ እኔ ከነ ኤርሚ ጋር ኤርሚያስ እውነቱን ተናገር በጣም ነው የምወደው፣ በጣም ነው የማከብረው እሱ ሰው እና እሱ ላይቭ ላይ ያለው መጣ ዮኒ መጣና ዮኒ ድንገት በቃ ጀመርን ወሬ። የተጣላም አይመስልም የተነጋገርንም አይመስልም። ይቅርታ በጣም ተናግሬያችኋለሁ እናንተ ጴንጤዎችን በብዛት አለ። ከዛ ዮኒ ገረመኝ። ልክ ኢየሱስ ባለ ቅጽበት ረሳሁት። ለምን ሰው ኢየሱስ ካለ ወንድሜ ነው ለኔ ባይዘው። ከዛ ዮኒን ወደድኩት፣ በጣም ሪስፔክት አደረኩት፣ አከበርኩት፣ በጣም ተመቸኝ። ከዛ ስለ ኢየሱስ አንዴ ላይቭ ጋበዘኝ። ስለ ኢየሱስ አወራን። ረሳ ነው በቃ ጭቅጭቁን ምኑን ረሳ ነው። ልክ ኢየሱስ ሲል በቃ ዮኒ ወንድሜ የሆነ ቁጭ ኢየሱስ ያድናል ሲል በቃ ዮኒ ኢዝ ማይ ብራዘር አልኩኝ። ትናንት ሰድቦ ነበር፣ አይ ዶንት ኬር። ትናንት ተሞላልጫችሁ ነበር፣ አይ ዶንት ሪሊ ኬር ባይዘው። ትናንት እንዲህ ተብሎ ነበር፣ ዮናስ ሙሉነህ እንዲህ ብሎ ነበር፣ አይመለከተኝም። አሁን ኢየሱስ ጌታ ነው ካለበት ቅጽበት ጀምሮ ወንድሜ ነው ዮናስ ሙሉነህ። እወደዋለሁ፣ በጣም ነው የምወደው። ለምን? በጌታ ስለሆነ። ለምን? ኢየሱስ ስለሚል። ትላንትስ አይመለከተኝም። ኢየሱስ የረሳለትን እኔ አላስታውስም። እግዚአብሔር የተወለትን አላስታውስም። አም ስፒሪቹዋል ላይክ ክርስቲያን ነኝ። አዘ ክርስቲያን እግዚአብሔር የሆነን ሰው በደል የተወለትን አትቆሰቆሰው። ጌታ ሆይ ላስታውስ ቴዲ እንዲያርጉ አይባልም። እግዚአብሔር የምሕረት መዝገብ አለው ብዙ ረሳለት። አዎ ዮኒ እንዲያርገው ትላንት ሙስሊም ነበር። አንዳንድ ሰዎች ሰሞኑን የሚሉ ነበር ዮኒ አቋም የለውም ትላንት ሙስሊም አልነበር እንዴ? ትላንት አይ ዶንት ኬር ምን አገባኝ። ክርስትና አሁንና ወደፊት ነው ባይዘው። ትላንት የለም ክርስትና ላይ ትላንት የሚባል ነገር የለም ባይዘው። አሁን ነህ ወይ ነው። ከዛስ ትቀጥለዋለህ ነው ጥያቄው። ክርስትና እንደዚህ ነው፣ አሁንና ወደፊት። ትላንት እንዲደክሞ ትላንት አይደጥኛነ ትላንት ተረስቶ ትላንት አልፎ እና ዮናስ ሙሉ ነገር
ወንጌል ለመስበክ ነው የተገናኘ ነው እና በጌታ ወንድሜ ነው። በጣም ወደዋለሁ። ኢኖሰንት ነው በጣም ፊቱ ላይ እኔ ቅንነት ነው የማየው። በጌታ ወንድሜ ነው በጣም ወደዋለሁ። አሁንም ዮናስ ሙሉነ ይሄ ቪዲዮ ከደረሰ በጣም ነው የምወድህ። ደስ ብሎኛል። የኢየሱስ ያው ምስክር ሆነ ስላየው፣ ተንቀሳቃሽ ምስክር ሆነ ስላየው ደስ ብሎኛል። ጌታ ዘመንን፣ ልጆችን፣ ቤተሰብን ይባርክ ለማለት ወዳለሁ። ተባረክ።